ሰላም ውድ የቻናላችን ተከታዮች እንዴት ከርማችኋል? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። አብራችሁን ቆዩ። በዛሬው ቪዲዮአችን ለሰዎች ጥሩ አቀራረብ የሚያሳዩ ኮከቦችን በደረጃ እናያለን። ወደ ቪዲዮአችን። አንደኛ ሊብራ። ሊብራዎች ሚዛናዊ ሰዎች ናቸው። በተቻለ አቅም ሁሉም ሰዎችን ለማስደሰት ጥሩ ለመሆን ይጥራሉ። ሁሉንም ሰው እኩል ለማየት ይጥራሉ። ከዚህ አንፃርም ቀዳሚውን ስፍራ ይይዛሉ። ሁለተኛ ፓይሰስ። ለሰዎች ጥሩ ለመሆን ይጥራሉ። ይህንን ለሰዎች የሚያበረክቱ ትልቅ ስጦታ እንደሆነም ያስባሉ። ራስ ወዳድነታቸው ዝቅ ያለ ነው። ባላቸው አቅም ሰዎችን ለመርዳት ዝግጁ ናቸው። ቅን ሆነው መቆየት ምርጫቸው ነው። ክፉ ማሰብ ለምን እንደሚደረግ ራሱ ግራ ይገባቸዋል። ሶስተኛ ታውረስ። ታውረሶች ለሰዎች ጥሩ መሆናቸው ብቻ ሳይሆን ትዕግስታቸውም የበዛ ነው። በገበያ ቦታ ብታገኟቸው ዕቃችሁን ተሸክመው ለማገዝ ዝግጁነት ያላቸው አይነት ሰዎች ናቸው። አራተኛ አኳሪየስ። የአኳሪየሶችን ጥሩነት በተለይ ምርጥ ጓደኛ በመሆን ይገለጣል። ሰዎችን ለመርዳትና ጥሩ ውይይትን ለመመስረት ይጥራሉ። አምስተኛ ሳጂታሪየስ። ለሌሎች ጥሩ ለመሆን ብዙ ትግልና ጥረትን ያደርጋሉ። ነፃ ስሜት ያላቸውና ድርጊታቸው በነፃ ምርጫ የተቃኘ ነው። በጎ ስላልሆነ ነገር መነጋገር እንኳን ምርጫቸው አይደለም። ሰዎች የተወደዱ ያህል እንዲሰማቸው ለማድረግ ይሞክራሉ። ስድስተኛ ጄሚናይ። ከወገብ በታች ካለው ደረጃ የመጀመሪያውን የተቆናጠጡት ጄሚኒያዎች ናቸው። እንደ ሙዳቸው ሁኔታ በጣም ጥሩ ወይም አስቸጋሪ ሊሆኑ ይችላሉ። በነገሮች ቶሎ ይሰላቻሉ። ከዚህ አንፃር በጥሩ ቀናቸው ካላገኛችኋቸው አስቸጋሪ ሊሆኑባችሁ ይችላሉ። በአመዛኙ ግን አብሮ ለመኖር የሚያስደስቱ አይነት ሰዎች ናቸው። ውድ የቻናላችን ተከታዮች የዛሬው ቪዲዮ ይህን ይመስላል። ቪዲዮዎቻችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። በቀጣይ በሌላ ቪዲዮ እንገናኛለን።